ይምጣልኝ እኔስ ብሆን ማን ነው አያርድም ያለ ይምጣልኝ በልጅግ ይሰጠኝና ግንባሩን ብዬ ልድፋው ንግሥት ሆይ ንግሥት ሆይ ማረዱ ይቅርብኝና በመድፍ አሊያም ደግሞ በቀስት ከርቀት ልበላል። ዋታቸውን እኮ ነው። ዋቴ? አዎ ዋቴያሞች ናችሁ። አዎ እውነት ነው። እኛ ወንዶች ስንባል ዋቴያሞች ነን። ይሄ ዋቴ የሚለው ቃል ግን በ2000 ዓመተ ምህረት አካባቢ የሚነሳው ትውልድ ይጠቀመዋልና ድንጋይ ላይ አስቀርጽልሻለሁ። ድንጋና መሆኑ ነው። የባቢሎን፣ የሮም፣ የፋርስ ነገስታት እንዴት እንደሚጀነጀኑኝ የአበሻውን ፍቅር መስጠትም መቀበልም አትችሉ። ለማንኛውም ዶሮውን ተውትና ልጠይቃችሁ፣ እኔን ካገባችሁ የአውደ ዓመት ዕለት ምን ታደርጉልኛላችሁ? እኔ አበባዮሽ ጨፍርልሻለሁ። የሰራሽውን ወጥ ቀምስልሽና ለሰው ሁሉ ሙያሽን እናገራለሁ እንጂ አታግዘኝም ማለት ነው። እንዴት ሆኖ? አንቺም ቢሆን እንደ ሴት ስርሽ ቁጭ ብዬ ዶሮ ስገነጣጥል ማየት አትወጅም። ባይሆን በበዓሉ ጓደኞቼን ሰብስቤ አንቺም የሰራሽውን ይዘሽ ጉድ ጉድ ስትይ ነው የሚያምረው ንግሥት ሆይ። እኔ ግን አንዳች አላሰራሽም። ክሽን ያለች ዶሮ ሰርቼ ድፎ ዳቦ ደፍቼ ጠጁን ጥዬ ዓመት በዓልን ደስ ብሎሽ እንድታልፊ ነው የማደርገው። እንዳንተ የሚያደርግ የአበሻ ወንድ ከሺ አንድ ነው። እንደሱ ቦርጩን እያሻሸ ተጋድሞ የሚበላ ብዙ ወንድ ስላለ ከማላቀው መልአክ የማቀው ሰይጣን ይሻለኛል። ስለዚህ እሱ መርጫለሁ። ንግሥት ሆይ ከሺዎቹ አንዱ መሆንስ? ንግሥት ሆይ ሺህ ዓመት